አረ ሩታ ተይ ግን ተመከሪ ተይ መከርንሽ ዘክርንሽ አንቺ ግን ምንም ልትሰሚን አልፈለግሽም። ቆይ አንቺን ከአበጋዝ በምን እናላቀቅሽ? ቆይ በምንድነው እንዳትገናኙ አንቺን ልናደርግሽ የምንችለው በምንድነው? ወይ እኔ ጨጓራዬ ነደደ። ትላንት መከርንሽ ከትላንት ወዲያ ዘክርንሽ አንቺ ዛሬም ነገን ከሱ ዙሪያ አጣፊም ስሜን አታንሺ እንዴ እቤትሽ ቁጭ ብለሽ እኮ በስልክ መናገር ትችያለሽ እኮ። ለምንድነው የነሱ መሸቀያ የምትሆኚ ሩታ? ለምንድነው ማትሰሚ? ቆይ ክብርሽን የሚያወርድ ቦታ ላይ ለምንድነው ቆይ የምትገኙ? አሁን አብርሽ እንደዚህ ከፍቅር ጋር ሆኖ ሲሳለቅብሽ ቆይ አንቺ በጣም ደስ እያለሽ ነው ወይስ ምንድነው? ነው ያልገባኝ ነገር። አረ ተይ ሩታ ተይ ትላንትና ስታለቅሽ አይዞሽ በርቺ ላለሽ ወደንስሽ ክብር ይኖርሽ። ተይ ወደንስሽን ስሚ እንዴ ለምንድነው ቆይ አታውሪ ከሱ አትገናኝ? አሁን ፍቅር እንደዚህ ስትጫወትብሽ ቆይ አንቺ አያናድድሽም? አብርሃም እንደፈለገ እንደዚህ ሲሆንብሽ ቆይ አይደብርሽም? ለስንቱ ነው ቆይ አብርሃምን ፈቅደሽስ ምቺው? ትላንትና ለሄርሜላ ፈቀድሽ፣ ዛሬ ለፍቅር ፈቀድሽ፣ ነገ ደግሞ ለምትመጣው እየፈቀድሽ። እሺ እስከ መቼ? ቆይ ግራ ገባን እኮ ሩታ። ተይ ሩታ ተከበር፣ እግዚአብሔርን በጣም እያናደድሽኝ ነው። በቃ ከአብርሃም ጋር አትገናኝ። እስቲ ለአንድ ቀን ለሁለት ቀን ከአብርሃም ዙሪያ ራቂ፣ እንደው ከከተማ ውጪ ራቂ። እስቲ አትገናኝ፣ በቃ አትደውይለት። ወይ መድኃኒዓለም ምን አንቺ እያለሁ እዚህ ጋር ተቃጠልኩ። ለምን? አረ ቤተሰብ የምር እኔ አልቻልኩም።